ሰላም ጤና ይስጥልኝ ክቡራትና ክቡራን፣ ጠበቃ ጌታሁን ያልቅበት ነኝ። እንግዲህ በዛሬው ዕለት ስለ ፍቺ ብታውቋቸው ሙላቸውም አንዳንድ ነገሮች ወደ እናንተ ለማድረስ መጥቻለሁ ማለት ነው። ፍቺ በኢትዮጵያ የተሻሻለው የቤተሰብ ሕግ መሰረት ጋብቻ ከሚፈርስባቸው ሶስት መንገዶች መካከል አንዱ ነው። እንግዲህ በቤተሰብ ሕጋችን ላይ አንቀጽ 75 ላይ ማለት ነው ጋብቻ በሶስት መንገዶች እንደሚፈርስ ያስቀምጣል። የመጀመሪያው ከተጋቢዎቹ መካከል አንዱ ከዚህ ዓለም በሞት ሲለይ ሲሆን ሌላኛው ምክንያት ደግሞ ጋብቻ ለመፈጸም መሟላት ከሚገባቸው ምክንያቶች አንደኛው በጎደለበት ሁኔታ ጋብቻ ተፈጽሞ ሲገኝ በሕግ ትዳር እንዲፈርስ ይደረጋል። ሌላኛውና ሶስተኛው ምክንያት ደግሞ ጋብቻ በፍቺ የሚፈርስ ይሆናል ማለት ነው። እንግዲህ ይህንን አስመልክቶ ስለ ፍቺ ከቤተሰብ ሕጉ ከአንቀጽ 76 ጀምሮ ተቀምጦ እናገኛለን ማለት ነው። እንግዲህ ፍቺ በሁለት መንገዶች ይፈጸማል። አንደኛው በስምምነት ሲሆን ሌላኛው ደግሞ ከተጋቢዎቹ አንደኛው ወገን ጥያቄ መሰረት ፍቺ የሚፈጸም ይሆናል ማለት ነው። እንግዲህ ፍቺ እንደሚታወቀው ያው በጋብቻ ውስጥ ባሉ ወገኖች መካከል አለመስማማት ሲፈጠርና እነዛ ሰዎች ትዳራቸውን አብሮ በመቀጠል ውስጥ ከዚህ ምንድነው ከዛ በላይ አብሮ ለመኖር የሚያስችል ምክንያት ሲታጣ ወይንም ደግሞ በውስጣቸው ያለው ጋብቻን እንዲቀጥል የሚያደርጉ ምክንያቶች በጠፉ ጊዜ ሰዎች ወደ ፍቺን ወደ ማድረግ ያመራሉ ማለት ነው። የአይነት ውሳኔ ሲተላለፍ እንግዲህ ፍርድ ቤቶች ወደ ፍርድ ቤት መሄድ የግድ ይላል። ምንጊዜም ስለ ፍቺ ሲታሰብ ፍቺ በፍርድ ቤት መጽደቅ ይኖርበታል። ይሄ አስገዳጅ ነው። ፍርድ ቤት ጋብቻ ምንድነው ይቅርታ ፍቺ ሁልጊዜም በፍርድ ቤት መጽደቅ ይኖርበታል ማለት ነው። እና የፍቺ ጥያቄ ለፍርድ ቤቶች በሚቀርብ ጊዜ ፍርድ ቤቶችም ደግሞ የተለያዩ ኃላፊነት ይኖራቸዋል። ጥያቄው እንደቀረበ ሁልጊዜም ፍርድ ቤቶች አያፋቱም። በተግባርም ያጋጠማችሁ ሰዎች ትኖራላችሁ። ብዙ ነገሮችን አይታችኋል ብዬ አስባለሁኝ። ከነዛ ምክንያቶችም አንዱ የፍቺ ጥያቄ በቀረበ ጊዜ በተለይም ደግሞ ከአንድ ወገን የሚቀርብ የፍቺ ጥያቄ በቀረበ ጊዜ ፍርድ ቤቶች የመጀመሪያ ስራቸው እነዛን ሊፋቱ የደረሱትን ወይም ደግሞ የፍቺ አቤቱታ ያቀረቡትን ወገኖች ተጋቢዎች ለማስማማት ጥረት ያደርጋሉ። እነዛ ሰዎች በፍርድ ቤቱ ጥረት ካልተስማሙና አሁንም የፍቻቸውን ካልቀየሩ ፍርድ ቤቱ እስከ 3 ወር የሚደርስ የጥሞና ጊዜ ለተጋቢዎቹ በመስጠት መዝገቡን ዘግቶ ያሰናብታቸዋል ማለት ነው። ይህ የሚሆንበት ምክንያትም ጋብቻ የህብረተሰብ መሰረት እንደመሆኑ መጠን ፍርድ ቤቶች ጋብቻን ፕሮቴክት እንዲያደርጉ ሕጉ ያስገድዳቸዋል። በዚህ ምክንያት ተጋቢዎች ወደ ፍቺ ሳያመሩ ቤተሰብ ሳይበተን ወይም የወለዷቸውን ልጆቹን ሳይበተኑ እነዛ ባሉበት እንዲቀጥልና እነዛ ሰዎች ተስማምተው እንዲኖሩ ለማስቻል ነው ፍርድ ቤቶች ይህንን የሚያደርጉት። ያ 3 ወር ከተጠናቀቀ በኋላ አመልካቾቹ ወይም ተጋቢዎቹ አሁንም በፍቺ ሀሳባቸው እንደጸኑ ከቀጠሉ የተዘጋውን መዝገብ እስከ 6 ወር ባለው ጊዜ ውስጥ እንዲያንቀሳቅሱ ይጠበቃል። በዛ መሰረት መዝገቡን አንቀሳቅሰው የፍቺ ውሳኔ የሚሰጣቸው ይሆናል ማለት ነው። እና ትክክለኛው የፍቺ አካሄድ ከፍርድ ቤቶች የሚጠበቀው ይሄ ነው። ነገር ግን ፍቺ በተጋቢዎቹ አማካኝነት ወይም ደግሞ ሊፋቱ ባሰቡት ሰዎች አማካኝነት በሁለቱም ስምምነት ሀሳብ ለፍርድ ቤት ቀርቦ ፍቺ እንዲጸድቅላቸው ከጠየቁ ግን ፍርድ ቤቶች ብዙ ጊዜ ይህን አይነት ጉዳዮችን በቶሎ የመወሰንና ፍቺን የማጽደቅ አይነት ሁኔታ ነው የሚታየው። ይሄም ያው ተስማምቶ እስከቀረቡ ድረስ ምንም ከማጽደቅ ፍርድ ቤቶቹን የሚከለክላቸው ነገር የለም ማለት ነው። እንግዲህ ፍቺን ተከትሎ የሚመጡ ብዙ ነገሮች አሉ። የንብረት ጉዳዮች አሉ፣ የልጆች ነገሮች ይኖራሉና ፍቺ ከጸደቀ በኋላ ፍርድ ቤቶች እነዚህን ነገሮች ላይ ተስማምተው እንዲመጡ አሁንም ቅድሚያውን የሚሰጡት ለተጋቢዎቹ ነው። ይህም የሆነበት ምክንያት አሁንም በተጋቢዎቹ መካከል የተቋረጠ ግንኙነት እንዳይኖርና በተቻለ አቅም በተለይም ደግሞ በመካከላቸው ልጆች ካሉ ለልጆቹ የወደፊት የተሻለ ሕይወት ሲባልና ከሁለቱም ተፋች ወገኖች ከእናትም ከአባትም የተሻለ ፍቅር እያገኙ እንዲቀጥሉ ሁለቱንም ባስማማ መልኩ በራሳቸው ተስማምተው የልጆችንም ጉዳይ እንዲሁም ደግሞ የንብረቶቻቸውንም ጉዳይ ወስነው እንዲመጡ ፍርድ ቤቶቹ ጥረት ያደርጋሉ ማለት ነው። በዛ መሰረት ተስማምተው የሚመጡ ከሆነ የሁለቱም ስምምነት የሁለቱም በነፃ ፈቃዳቸው የተስማሙ መሆኑን ፍርድ ቤቶቹ በማረጋገጥ
በዛ መሰረት የሚያመጡትም ጉዳይ የሚያጸድቁላቸው ይሆናል ማለት ነው። ያ ካልሆነ ግን ፍርድ ቤቶች ሁኔታውን እያዩ ለልጅ አስተዳደግም ሆነ ለንብረት ክፍፍል እንደየአመልካቾቹና እንደየአመልካቾቹ ወይም ለተፋቾቹ የክርክር አይነትና እንደሚያቀርቡት ማስረጃ እየታየ ለልጆቹ አስተዳደግ ለልጆቹ ጥቅም ቅድሚያ በመስጠት በዛ መሰረት ለልጆቹ አሳዳጊ ማን ይሁን የሚለውን ጉዳይ ይወስናሉ ማለት ነው። ፍርድ ቤቶቹ ያው አስገዳጅ በሆነ ሁኔታ ይወስናሉ ማለት ነው። አንደኛው ወገንም የሚያይበትን ሁኔታ በመወሰን በዛ መሰረት እንግዲህ የፍቺ ጉዳይ ይጠናቀቃል ማለት ነው። እንግዲህ ፍቺን አስመልክቶ ሌላው ልታውቁት ይገባል ብዬ ማስበው አንድ ነገር ምንድን ነው? በቤተሰብ ሕጉ አንቀጽ 84 ላይ ምን የሚል ሀሳብ ተቀምጧል? ለፍቺ ምክንያት የሆነ ከሁለቱ ተጋቢዎች አንዱ ወገን ማለት ነው በደል ፈጽሞ ሲገኝና ለፍቺ ምክንያት ሆኖ ሲገኝ ፍርድ ቤቶች ካመኑበት ለተበዳዩ ወገን ካሳ እንዲከፈልም ከፍቺም ባለፈ ደግሞ ካሳ እንዲከፈልም የመወሰን ስልጣን ለፍርድ ቤቶች ተሰጥቷቸዋል ማለት ነው። ፍቺን ሲወስኑ አንደኛው ወገን በዳይ ከሆነና ለፍቺ ምክንያት ሆኖ ከተገኘና ፍርድ ቤቶቹ በዛ ምክንያት ሌላኛው ወገን መካስም አለበት ተብሎ ሲያምኑበት ፍርድ ቤቶች በዛ መሰረት ለተበዳይ ወገን ካሳ የሚከፈልበትንም አሰራር በሕጋችን ተቀምጦ ይገኛል ማለት ነው። እንግዲህ ለዛሬው ፍቺን አስመልክቶ ያስኩላችሁ ነጥብ ይሄው እነዚሁ ናቸው። ጠበቃ ጌታሁን አያልቅበት ነበርኩኝ። አመሰግናለሁ።